ህዝብ መስጠት የኔ ገጠመኝን አንድ ጊዜ ልንገርሽ። እሺ አንድ ሰው የተቸገረ መሰለኝ እና የሆነ ነገር አደረኩለት። ከዛ ታንኪው አላለም፣ ዝም አለ። ከዛ እኔ ታንኪውን ፈልጌው አይደለም ግን እሺ አልኩና ዝም አልኩኝ። ቆይቶ ሌላ ጊዜ አሁንም እንደገና የተቸገረ መሰለኝ ልሰጠው ፈለኩኝና ያለፈው አናዶት ከሆነስ አልኩኝ። ያለፈው ስሰጠው ቅር ብሎት እንዲደፈረኝ ብሎ አስቦ ቢሆንስ? ስለዚህ ፈራው። ምክንያቱም እኔ ባደርግ ደስ ይለኝ ነበር፣ ግን ያለፈውን ስሰጠው እንዲደፍሮ እንዴት ለኔ እንደዚህ ያደርጋል ብሎ አስቦ ቢሆንስ ብዬ ልሰጥ አልችልም። አንዳንድ ነገር ሲመጣ አንቺ ጋር ያንቺ ላይሆን ይችላል። እኔ ሰጥሻለሁ አንድ ነገር ምናልባት የሰጠውሽ እንድታስተላልፊ ሊሆን ይችላል። it may not be yours፣ የጓደኛሽ ይሆናል። ታየዋለሽ፣ ታመሰግኛለሽ፣ ታንኪዩ ትይኛለሽ። ከዛ ስታየው ግን ያንቺ አይደለም፣ በአንቺ በኩል መድረስ ያለበት ሰው አለ እና እንደዚህ ነው ሰርኩሌት ያደርጋል በምድር ላይ በዩኒቨርስ በረከት ሰርኩሌት ያደርጋል። እና ሁሌ መታዘዝ፣ ውስጣችንን ማዳመጥ፣ ጀነረስ መሆን፣ መስጠት፣ ማካፈል፣ የኔ ካልሆነ ሌላ ሰው ማስተላለፍ፣ ይሄ ከሆነ አንቸገርም ሁላችንም። የሀብታም የመሆን ባለጸጋ የመሆን ትልቁ ደስታ ለብዙ ሰዎች ማድረግ መቻልሽ ነው። የፈለግሽውን ሀብት ብትሰጪኝ ዛሬ ምሳ አንድ እንጀራም አልጨርስም። ምን አደርገዋለሁ? ከማታ ስተኛ አንድ አልጋ ላይ ነው የምተኛው። 30 ክፍል ያለው ቤት ቢኖረኝ አንዷ ክፍል አንድ አልጋ ላይ ነው የምተኛው። 30 ክፍል አለኝ ብዬ ቆይ አንድ ሰዓት እዚህ አንድ ሰዓት እዚህ የቀየርኩ አልተኛም። የሚያስፈልገን ነገር በጣም ትንሽ ነው፣ መሰረታዊ ነገር። ከዛ ትርፉ ግን የተሰጠን እንድንሰጥ ነው። ባለ ሀብቶች የተሰጣቸው እንዲሰጡ ነው፣ ለብዙዎች እንዲደርሱ ነው። አከፋፋይ የእግዚአብሔር ገንዘብ ያዥ ነው የምትሆኚው። ሀብታም ስትሆኚ፣ ባለጠጋ ስትሆኚ የእግዚአብሔር ገንዘብ ያዥ ነሽ። ከዛ ስጪ ስትባይ እዛ ጋር መስጠት፣ ያንን ደስታውን ይለማመዳሉ። ልጆቻቸው ይባረካሉ፣ በሚበሉት ነገር ይደሰታሉ፣ ሲተኙ ደስ ይላቸዋል፣ ጠዋት ሲነሱ በርካታ ነው፣ ሰልፍ ስቲም ይኖራቸዋል። በምድር ላይ ለመኖራቸው ፐርፐዝ ይጨምርላቸዋል። ከዛች ላይ አንስቶ ስለሰጠ የሚጎልበት የለም፣ ወዲያው ይተካል፣ ጨምርለታል። የኛ የሆነ ነገር እኮ የለም። ስለዚህ ተሰጥቷቸዋል፣ አስተዳዳሪዎች ናቸው። የሚያስፈልገው እየሰጡ ቢኖሩ የሰው ልጅ ህይወቱ ይቀላል።